ሰላም ጤና ይስጥልኝ። ውድ የተከበራችሁ የትዕግስት ዩቲዩብ ተከታታዮች እንዴት ናችሁ? ሰላም አለን፣ እግዚአብሔር ይመስገን። ዛሬ ደግሞ በሪሃኔ ምሳ እየሰራሁኝ ነው። እስቲ አብረን እንስራ እላችኋለሁኝ። ያው ዶሮ በዚህ መልኩ አጣጥቤ ምናምን ጨርሻለሁኝ እና ሁሉ ነገርን አዘጋጅቻለሁ። ምክንያቱም ሰዓት እንዳይወስድብኝ ስላልፈለግ ማለት ነው። ሽንኩርቴን በዚህ መልኩ በስሎልኛል። ሽንኩርቴን አብስያለሁ። ዶሮውን ጨመርኩኝ። አሁን እዚህ ጋር ደግሞ በስሏል። ሩዜ በስሎልኛል። ሩዙ በደንብ መብሰል የለበትም፣ ግን በነገራችን ላይ ሩዙ እንደዚህ ነው መሆን ያለበት። ለምን እንደገና ደግሞ አንድ ላይ ስለሚጨማመር ከአቁላላው ጋር አንድ ላይ ስለሚጨማመር መልሼ በጣም መብሰል የለበትም። ሩዙ ብስል ማለት የለበትም። ብስል ማለት የለበትም። ሩዙ ይኸው እንደምታዩት እንደዚህ ሆኖልኛል ማለት ነው። እናንተ ብረት ድስቱ ራሱ ስራ አይቀመጥም። በሁለት እጄ ለምጄ በአንድ እጄ ድስት ይዤ በአንድ እጄ ማማሰል ለምጄ በቃ ድስቱ ራሱ እየሄደብኝ በአንድ እጄ ስልክ ሲይዝ አሁን እንዴት ላማስለው እንዴት ልልመደው? ጉድ እኮ ነው እናንተ፣ ችግር እኮ ነው። ግን ራሳችሁ ስልክ ይዛችሁ ራሳችሁ ስትቀርጹ በጣም ከባድ ነው፣ ይከብዳል ነው። ድስቱ ራሱ እንትን ይላል፣ ከስራችሁ ይሄዳል። እንደሆነ አላውቅም፣ እኔ ብቻ ነኝ። ከዛ በመቀጠል ይኸው እንደምታዩት ቲማቲም፣ ቃራ፣ የምታቃጥለውን ቃራ ሳልፈሳ አድርጌበታለሁ ማለት ነው። በጣም ደስ የሚል ነው የሚሆነው፣ አሪፍ ይሆናል እላችኋለሁ። በመቀጠል ደግሞ ዝንጅብል እና ነጭ ሽንኩርት ሰማያት ማለት ነው። ዝንጅብል እና ነጭ ሽንኩርት ከማንኛውም ምግብ ላይ ትንሽ ጣል ብታረጉበት በጣም ጥሩ ነው። የሆነ ሞር እንትን ይሰጠዋል፣ ደስ የሚል ጣዕምና ሽታ ይሰጠዋል ከማንኛውም ምግብ ውስጥ ማለት ነው። ማንኛውንም ነገር ሲሰሩ በመቀጠል ደግሞ ያው ቅመማ ቅመም እንጨምራለሁ። ዛሬ በሌላ አሰራር ነው የሰራሁት። ባለፈ በሰራሁት አይነት አይደለም። ባለፈ በእርጎ በቅመም በተጠበሰ ሽንኩርት ያቁላ ብዬ አሽቼው አስቀምጬ ነበረ ትንሽ ሰዓት ማለት ነው። ዛሬ ግን ሰዓት የለኝም። የሆነ ቶሎ ቶሎ ነው የሰራሁት፣ ለዛ ነው። ይኸው ይሄ ደግሞ ዘባዴ ነው። ዛሬ እንደዚህ ነው የምሰራው፣ ይሄ ነው የምጨምረው ማለት ነው። ሌላ ጊዜ ግን አሽቼ አስቀምጣለሁ ትንሽ፣ ወይ ፍሪጅ ውስጥ ወይ ውጪ ማለት ነው። አንድ ተኩል ነው እኔ የተጠቀምኩት። እርጎ እናንተ የምትፈልጉትን ያህል መጠቀም ትችላላችሁ። አንድም ሁለትም የሆነ እኔ ሩዙ ደረቅ እንዳይል ማለት ነው። ለዛ ነው ወዝ ይሰጠዋል እንትን ዘባዴው። ለዛ ነው አንድ ተኩል ነው እኔ የተጠቀምኩት ለአንድ ዶሮ። እናንተ እንደ ዶሮዋችሁ ብዛት መጠቀም ትችላላችሁ። እንደ ዶሮአችሁ ብዛት መጠቀም ትችላላችሁ። እንደ
እንትናችሁ ድረስ መጠቀም ትችላላችሁ። ይኸው ቶሎ ቶሎ ስለሆነ ዛሬ እንትን ሳልን ነው የሰራሁት፣ ቶሎ ቶሎ ማለት ነው። አሰራሩ የባለፈ የሰራሁት አሰራር ነው። እኔ ደስ ይለኛል እሱ። የሆነ ሽታው ራሱ ደስ ይላል። በቃ ዶሮውን እንትን ብላችሁ ተብላችሁ አቆይታችሁ በጣም ነው እንትን የሚለው። ቅመሙን ቀመማችሁ ሽንኩርት ምናምን ስትጨማምሩበት ምናምን ስታስቀምጡት ይጣፍጣል በጣም። በነገራችን ላይ በሪያኔ አረቦች በጣም ነው የሚወዱት። በሪያኔ መሐሺ በጣም ነው የሚወዱት። ትንሹም ትልቁም የሚወደው ምግብ ቢኖር እሱ ነው። እና ትንሽ ዶሮ መሰል አለባት። ዶሮዋ ትንሽ መብሰል አለባት። ትንሽ ሩዝ ነፍስዬ ጨርሻለሁ። ከጨረስኩ በኋላ ግማሽ ላይ ነጩን ሩዝ እየከተትኩ ከላይ ደግሞ ይሄን ቀባቀባ እያደረግኩኝ ማለት ነው። በእንደዛ አይነት እንጨርሳለን ማለት ነው። ከእናንተ ጋር ያለኝን እንግዲህ ይሄ ደግሞ ኩዝበራ ነው። እኔ ፍሬዘር ውስጥ ነው የሚኖረኝ ሁሌ ማለት ነው። ምክንያቱም በፈለኩ ሰዓት እንዲሰራ በብዛት ስለሚያመጡ ከትፈውና እጥብ አድርጌ ከትፈዋለሁ። ከዛ ፍሬዘር ከተዋለሁ ማለት ነው። በፈለኩኝ ሰዓት ወጥ አድርጌ መስራት ብቻ ነው ማለት ነው። ፍሬሹ ቢሆን ግን የተመረጠ ነው። ፍሬሹ ቢሆን በጣም ነው ደስ የሚለው ሽታው ራሱ ማለት ነው። የኩዝበራ ሽታው ራሱ በቃ ብሉኝ ይላችኋል። እና ያው ሩዙን ብቻ መቀለጥ መሀል እያደረግኩ ትንሽ ዶሮዋ ትንሽ ትብሰልልኝ ብዬ ነው። የቀረኝ ነገር እሱ ነው። ከእናንተ ጋር የነበረኝ ሰዓት የሚበቃኝ ይመስለኛል። ይህንን ይመስላል እንግዲህ በሪያኔያችን ይህንን ይመስላል። በመቀጠል ያው እዚህ ጋር ጨርሼዋለሁኝ ማለት ነው። ያው አንድ ላይ መጨማመር ብቻ ነው እኔ የሚቀረኝ። ስለዚህ ከእናንተ ጋር ለነበረኝ ቆይታ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ፣ ኮሜንት እኔም በታማኝነት እመልሳለሁ። ላይክን፣ ሰብስክራይብን፣ ኮሜንቱንም እመልሳለሁ። ስላዳመጣችሁን ከልብ አመሰግናለሁ። መልካም ቀን፣ መልካም ውሎ ይሁንላችሁ ለሁላችሁም። ውድ የሀገሬ ልጆች ባይ ባይ።